ማርያም የኢየሱስ እናት ማርያም የፍቅር ንግሥት ማርያም የእምነት ምሳሌ ማርያም ታዛዥ እመቤት ማርያም የኢየሱስ እናት ማርያም የፍቅር ንግሥት ማርያም የእምነት ምሳሌ ማርያም ታዛዥ እመቤት በስመ አብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። እርሱ የሚላችሁን አድርጉ አለቻቸው። ዮሐንስ 2:5 እንኳን ለ2018 ዓመተ ምህረት ዱቦ ሉድ ማርያም የንግስ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። በዓሉ ዘንድሮ የካቲት 7 እና 8 2018 ዓመተ ምህረት በታላቅ መንፈሳዊነት ይከበራል። የካቲት 7 2018 ዓመተ ምህረት በዋዜማው ከቀኑ 12 ሰዓት ጀምሮ የመቁጠሪያ ጸሎት ይጀመራል። እግዚአብሔር በዝማሬ ይመለካል። የእግዚአብሔር ቃል በስልጣንና በመንፈስ ይሰበካል። ለታመሙትና ለተቸገሩት ይጸለያል። በእለቱ ከሌሊቱ 10 ሰዓት ጀምሮ ፈዋሹና ተአምረኛው የእመቤታችን ጸበል በምስጢር በተቀቡ አባቶች ካህናት ይባረካል ይታደላልም። እሁድ የካቲት 8 2018 ዓመተ ምህረት በዓሉ በታላቅ ድምቀት ይከበራል። እርሶም በእመቤታችን ብዙ ቤት ውስጥ ደክሟቸዋል። ሚስት መሆን የደከማት ሚስት አለች። ባል መሆን የደከመው ባል አለ። ጌታ እንኳን አልደከመም አንተን መሸከም። የፍቅር ሚስትን መሸከም የደከመ ባል ይከብዳል። ምን ይሻለናል? ጌታ ሁላችሁንም በደላችሁን እሱ ተሸክሞ በደል እንደሌላችሁ ነው የሚያያችሁ። ክብር ለሱ ይሁን። በደል እንደሌላችሁ ነው የሚያያችሁ። አንድ ነገር ልጠይቃችሁ። በደል የተሸከማችሁ ሰዎች እዚህ ያላችሁ ይቅርታ ለማድረግ ዝግጁ ናችሁ? እስቲ ለባሌ ተውለታለሁ ይቅር እለዋለሁ ከዛሬ በኋላ የምትሉ ሚስቶች አላችሁ? ለባሌ ከዛሬ በኋላ ለልጄ ከዛሬ በኋላ ለወንድ ልጄ ለሴት ልጄ በደሉን እንደ በደል አልቆጥርበትም የሚል እናት አለ እዚህ ውስጥ? እስቲ እጅ አውጡልኝ። የእውነት ለመተው ዛሬ ኑሯችሁ መፈታት ያገኛል። እውነቴን ነው የምላችሁ። ሸክም አይሆንባችሁም፣ ሰላም ይበዛላችኋል። ይሄንን ተለማመዱ። የእውነት ፕራክቲካሊ እዚህ የእውነት ማለት ነው ይቅርታ ለማድረግ